በፊትም አንድ ላይ እንበላለን፣ አንድ ላይ እንጠጣለን። አሁን ግን ያው ከኛ ጋራ ህብረት ካላቸው ምንድነው ሻሃድ ነው ምን እሱን እያረግሽ ነው ከሷ ጋራ መቀጠል ያለብሽ ብልሃት ነግረሃታል መሰለኝ አንተ። ስሙን ቃሉን ረስቼዋለሁ ያልካትን ይህንን እያረግሽላት ከሷ ጋራ ያኔ መብላትም ሆነ አብራችሁ ስለምትሰሩ መቀጠል ትችላላችሁ ብለህ ነበረ። ይህንን አስተምሮት ብልሃት ነበር ለሷ አብረው መብላት እና እንደዚህ አልላት እንደዚህ አልላት። እንደሱ ሳይሆን ቅድም ጠይቀው ነበር ከክርስቲያን ሰዎች ጋር ስለምናኖር ክርስቲያን ሰው ቢጋብዛቸው አብራችሁ መብላት ትችላላችሁ ብዬ ነው እንደውም አስተምራቸው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አብረው ቢበሉ ምግብ ችግር የለም። እሷ ከሆነች የምታርደው ለምሳሌ ማዳም ቤት ነው የምትሰሩት አይደለ? የዛኔ በቸም አንቺ አርደሽ አይደለም ስጋ ነው የምታመጪው፣ አንቺ አርደሽው አይደለም። ሀታ አንቺ የዛኔ ስጋ ሰርተሽ ብታበያት አንቺ ያረድሽው እስካልሆነ ድረስ ችግር የለውም። አንቺ ራሱ ብታርጂ ቢስሚላህ ወይም በአላህ ስም ብለሽ አርደሽ ብታበያት ችግር የለውም፣ መብላት ትችላለች እና ችግር የለውም። ኦኬ። ሁለተኛ ደግሞ ያው እኛ እንግዲህ ያው እኔ ከአዲስ አበባ ልጅ ነኝ። ድሮም ጀምሮ ሙስሊምና ክርስቲያን አንድ ላይ ነው። በዓል በሆነ ጊዜ እንኳን አደረሳችሁ፣ እኛንም እንኳን አደረሳችሁ፣ እናንተንም እንኳን አደረሳችሁ ተባብለን እስቲል ያው ይሄ ሚዲያ ከመምጣቱ በፊት እንደዚህ ተባብለን ያኔ በምንም ነገር እየተደጋገፈን እዚህ። አሁን ግን ለምንድን ነው? ምን ችግር አለ? አሁን አንተ ረመዳን ሲደርስ እንኳን አደረሰ ልክ እኔ ምን አይነት ነው? ምን ችግር አለ? ይህንንስ ብታብራሪ ፈቃደኛ ነህ? እሺ እንግዲህ በዓላቶች አመቱን ሙሉ ችግር የለውም ብያለሁ። ያ ጀማ አመቱን ሙሉ ማንኛውም ክርስቲያን ጋር በመልካም መኗኗርን ያዛል ኢስላም። አመቱን ሙሉ ችግር የለውም። በሁለት ጊዜያት ብቻ ሲቀር የበዓላት ቀንና የአምልኮ ተግባር በሚፈጽሟቸው ሃይማኖታዊ በሆኑ ነገራቶች ላይ እነሱን እንመጣባቸዋለን። ነገር ግን የሚቻልበትን መጀመሪያ ልንገራችሁ። አመቱን ሙሉ ይቻላል መልካም መዋል ለሌላ እምነት ተከታዮች። አላህ በቁርአን ላይ ቃል በቃል ላ የንሃኩም ላሁ ዐን ለዚነ ለም ዩቃትሉኩም ፊዲን ይላል። እነዚያ በሃይማኖታችሁ ምክንያት ያልተዋጓችሁን ሰላማዊ የሆኑ የሌላ እምነት ተከታዮች መልካም ብትውሉላቸው አልከለክላችሁም ብሏል። አንድ ክርስቲያን ተርቦ ብታገኙ አብሉት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ለይሰ ልሙእሚኑ ለዚ የቢቱ ሸብዓንን ወጃሩሁ ጃኢዕ አሉ። ጎረቤቱ እንደተራበ እያወቀ ለራሱ ጠግቦ ያደረ ሙስሊም ይሄ ትክክለኛ ሙስሊም አይደለም ብለዋል። አይሽ ጎረቤቱ ነው ያሉት። አማኝ መሆን አይጠበቅበትም። ጎረቤት ይሁን ይሄ ሰውዬ አብሯችሁ የሚኖር ሰው ሊሆን ይችላል፣ ከጎረቤት ሊሆን ይችላል። እሱ እየተራበ እናንተ ጠግባችሁ እንዳታድሩ ትክክለኛ አማኝ አትባሉም ብለውናል። አካፍላችሁ ሀብሉ ብለው ተናግረዋል። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ጠዓሙ ልዋሒድ የክፊ ልልኢስናይን ወጠዓሙ ልኢስናይን የክፊ ልልአርበዓ ወጠዓሙ ልአርበዓ የክፊ ልሰማንያ አሉ። የአንድ ሰው ምግብ ለሁለት ሰው ምግብ ይበቃል። የሁለት ሰው ምግብ ለአራት ሰው ምግብ ይበቃል። የአራት ሰው ምግብ ለስምንት ሰው ይበቃል። ብቻችሁን አትብሉ አካፍላችሁ ብሎ አሉ። መልካም ምግብ ብሎ ማለት ተመጋቢዎች የበዙበት ምግብ ነው አሉ እና ብቻችሁን አትብሉ አካፍላችሁ ከሌሎችም ጋር ብሉ የሚል ነው። እና አመቱን ሙሉ ብታበላችሁ ብታታችሁ ችግር የለው። አንድ ክርስቲያን ታሞ ብታገኙ ሄዳችሁ አጽናኑ፣ ችግር የለው። አብሽር አይዞህ ይሻልሃል። እገዛ ካስፈልገው አግዙት፣ አሳክሙት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይሄን ያደርጉ ነበር። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ አይሁድ ነበር፣ ወጣት ልጅ ነው። ይህ አይሁድ በቃ ዝም ብሎ ይወዳቸዋል። ነቢ ሰለላሁ ዐለይሂ ወሰለምን አይቶ ወደዳቸው፣ ተማረከ በርሳቸው። ካላመን ቀጥል ከዚህ አላሉትም። ያ ጀማዓ ያገለግላቸዋል፣ ይላካቸዋል ምናምን። ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም አጡት። በዛ አካባቢ ወዲያው ጠየቁ፣ ያን ልጅ አስታወሱ። አይነል ጉላም አልየሁዲ አሉ። ያ አይሁድ ልጅ የት አለ? ጠፋኝ አሉ። እነሆ መሪዱ ያ ረሱላላህ አላቸው። እርሱማ ታሟል አንቱ የአላህ መልእክተኛ አላቸው። ነቢ ሰለላሁ ዐለይሂ ወሰለም ስለ እርሱ መጠየቃቸውን አላቋረጡ። የት ነው ቤቱ? ሂጄ ልጠይቀው ላጽናናው አሉ። ነገሯቸው። ቤቱን ሩቅ ነው። ነቢያችን ሰለላሁ ዐለይሂ ወሰለም መሄድ አለብኝ አሉ። ቀጥታ ወደ ቤቱ ሄዱ፣ ወደዚያ አይሁድ ልጅ ቤት። ተመልከቱ ያ ጀማዓ። ከሄዱ በኋላ ቤት ቆረቆሩ፣ ተፈቀደላቸው፣ አስፈቀዱ፣ ገቡ።
ከገቡ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ጀለሰ ዒንደ ረእስ ልጉላም ልየሁዲ ከዚህ ከአይሁድ ልጅ ራስ ስር ሂደው ተቀመጡ፣ አጽናኑት። ካጽናኑት በኋላ ነቢይ እንደመሆናቸው መጠን ማንኛውንም ከሃዲ አጊተው ወደ እስላም የመጣራት ግዴታ አምላክ ስላልጣለባቸው ወደ እስልምና ጠሩት። ይሄ ልጅ ያ ጉላም ቁል ላኢላሃ ኢለላህ አሉት። አንተ ልጅ ሆይ ላኢላሃ ኢለላህ በል፣ ከአንዱ አላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብለህ መስክር አሉት። ፈነዘረ ልጉላም ኢላ አቢህ ልየሁዲ ይህ ልጅ ግን ወደ አባቱ ተመለከተ። አይሁድ ነው አባቱ። አይሁዶች ያውቁ ነበር ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እውነት ላይ እንዳሉ የመጨረሻው ዘመን ነቢይ መሆናቸውን ያውቁ ነበር። እልህ ይዟቸው ነው ያልተቀበሉት። እሱ ብቻ ነው ለምን ከኢስሐቅ ዘር አልወጣም ከኢስማኤል ዘር ለምን ወጣ የሚለው እንጂ ሙሉ ምልክታቸው የመጨረሻው ዘመን ነቢይ እርሱ ራሱ ነው ብለው አውቀው ነበረ። ከዛ ይህ አይሁድ ያ ቡነያ አጢዕ አበልቃሲም አለው፣ ልጄ ሆይ ፈቃደኛ ከሆን ከሰለም በቃ የቃሲም አባት ነቢይ ሙሐመድ የሚልሆን ስማቸው ተቀበል አለ። አባትየው ፈቃደኛ ሆነ። በዚህ ጊዜ ልጁ በደስታ ሸሃዳ ያዘ። አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ ፈማት። ወዲያው ይሄ ልጅ እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ፣ እርሶም የአላህ መልእክተኛና ነቢይ መሆነቱን መሰክራለሁኝ አለ። ወዲያው ሞተ ልጁ ይላል ሐዲሱ ላይ። በጣም የሚገርመው ፈኸረጀ ነቢዩ ሰለላሁ ዐለይሂ ወሰለም ወሁወ የቁል አልሐምዱሊላህ አለዚ አንቀዘሁ ሚነ ናር። ከዚያም ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ እያሉ ከቤት ወጡ። ይሄን ልጅ ከጀሃነም እሳት ያዳነ አምላክ የአላህ ምስጋና ይገባው እያሉ አላህን እያመሰገኑ ወጡ ይላል። እና ነቢያችን ሰለላሁ ዐለይሂ ወሰለም ሲታመሙ ሄደው ይጠይቋቸው ነበር፣ ያጽናኗቸው ነበር። እና ማንኛውም ከጎረቤታችሁ ያለ ሌላ እምነት ተከታይ ክርስቲያን ሊሆን ይችላል፣ ከታመመ ሄዳችሁ ማጽናናት፣ የሚበላ ካስፈለገው መስጠት፣ መታከም ካስፈለገው ማሳከም፣ መጓጓዣ ከሌለው ያንን አንተ ውሰደውና አሳክመው፣ ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን አንዲት አሮጊት ሴት አማኝ አይደለችም፣ ከሃዲ ነች። እያለፉ እያለ ገና ነብይነታቸው እንደታወጀና አስተምሮት እንደጀመሩ አካባቢ ነው። የመካ ከሃዲያኖች እንዳለ አማልክቶቻችንን ያግዝብናል ብለው ስማቸውን እያጠፉ ባለበት ጊዜ ነው። በዚያ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ልክ እያለፉ እያለ የሆነ ቦታ ላይ አንዲት አሮጊት ሴት ደክሟት እንጨት አስቀምጣ መሬት ላይ ቁማ አገኟት። ይህች አሮጊት ሴት አታውቃቸውም ነቢ ሰለላሁ ዐለይሂ ወሰለም። ልጄ አንድ አሸክመኝ ብላ ጠራቻቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሄዱና እንጨቱን ራሳቸው ተሸከሙ። አሸክመኝ ነው ያልኩህ አለቻቸው። አይ እኔ ወስድለታለሁ እርሶ ቤትሆን ያመላክቱኝ አላቸው አሉ ነቢ ሰለላሁ ዐለይሂ ወሰለም። እሺ አለችና ሴትየዋ መንገድ መምራት ጀመረች። ቤቷ ሩቅ ነው፣ ፀሐይ ነው፣ የመካ ፀሐይ ታውቁታላችሁ። ተሸክመው ነቢያችን ሰለላሁ ዐለይሂ ወሰለም በትከሻቸው ቤቷ ድረስ ወሰዱላት። ልክ ቤቷ ከወሰዱ በኋላ እዚህ ነው ቤቴ አስቀምጥልኝ አለች። አስቀመጡላትና ሊሄዱ ሲሉ ልጄ አለቻቸው፣ እኔ የምከፍልህ ነገር የለኝም፣ ደሃ ነኝ። ነገር ግን አንዲት ውለታ ልዋልልህ፣ የምልህን ስማኝ፣ ፈስመዕ ማ አቁል ለክ አለቻቸው። እሺ ልስማሽ አሏት ነቢያችን ሰለላሁ ዐለይሂ ወሰለም። እንዳው የምክስህ ነገር የለኝም፣ በዚች ምክር ልካስህ። አንድ ሙሐመድ የሚባል ነቢይ ተነስቷል፣ መጥፎ ሰው ነው፣ እሱን እንዳትሰማው እንዳትከተለው ተጠንቅቀው፣ ክፉ ሰው እንደሆነ ሰምቻለሁ አለች። ፈከይፈ ለው ኩንቱ አነ ብለው ነገሯት። ያ ክፉ ሰውና መጥፎ ሰው ያልሽው እኔ በሆነስ ምን ትያለሽ አላት። ኢዛ ኩንተ አንተ ፈአሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አለች። ያ ክፉ ሰው መጥፎ ሰው ብለው የገለጹልኝ አንተ ከሆንክ በፍጹም ይሄ ውሸት ነው፣ ሊሆን አይችልም። እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብዬ መሰክራለሁኝ፣ አንተም መልእክተኛና ነቢይ ነህ ብዬ መሰክራለሁኝ አለች። ይቺ ሴት በመልካም ስብዕናቸው ተማረከች። ነቢ ሰለላሁ ዐለይሂ ወሰለም አማኝ ነች ከሃዲ ነች ብለው አለዩም ነበር። ያንን አገልግሎት ሲሰጧት ጊዜ፣ ተሸክመው ሲወስዱላት ጊዜ በታቻል አንድ የደካማ ሰው ካገኘ አሸክመኝ ካለ አንተ ተሸክመህለት ውሰድለት። በታቻል ነቢ ሰለላሁ ዐለይሂ ወሰለም እንደዚያ ነው ያደረጉት። ማሸከም ይችሉ ነበር እርሳቸው፣ ነገር ግን ሲያት ጊዜ አሮጊት ነች፣ ተውት እኔ ልውሰድላቸው ብለው ነቢያችን ሰለላሁ ዐለይሂ ወሰለም ወሰዱላት። هذا هو النبي عليه الصلاة والسلام። ይህ ናቸው ነቢ ሰለላሁ ዐለይሂ ወሰለም። እሺ እና ይሄን ነው የሚያዘን ኢስላም እንድናደርግ ይሄን ይመስላል። እሺ ወአቱ النساء صدقاتهن نحلة فإن طبن لكم عن شيء منه نفسا فكلوه هنيئا مريئا ይላል። ከእርሱ ከገንዘባቸው ሴቶች ውስጣቸው ደስ ብሏቸው ከሰጧችሁ ብሉ ተቀበሉ አለ። ውስጣቸው ደስ ብሏቸው ለምን አለ? ልትሰጥህ ትችላለች፣ ነገር ግን ውስጧ እየከፋት ከሆነ የሰጠችህ እንዳትበላ ሐራም ነው ባንተ ላይ። አያችሁ አይደል?
አንዳንድ ባል አለ ይሄን ካላመጣሽ እፈታሻለሁ ይላታል። ኒካይን ለመጠበቅ ትዳሬን ስትል የምትሰጣለች አይደለ? እቺ ሴትዮ የሐራም ገንዘብ ነው የበላው ይሄ ሰውዬ፣ ነገ ከአላህ ፊት ያስጠይቀዋል። ደስ ብሏት ካልሆነ በስተቀር ያንን መቀበል አይችልም ይሄ ሰው። ሶስተኛው የገንዘብ አይነት ምንድን ነው? የጋራ የሆነ ገንዘብ ነው። እኔም ሰርቼ አንተም ሰርተህ የጋራ እናድርግ ተባብሎ የተስማሙበት ውል ያለበት ገንዘብ ከሆነ በዚህ ጊዜ ለመስጠት ብትፈልግ ለቤተሰብ ልታሳውቀው ይገባል። እሱም ልክ እንዲሁ ለማንሳትና ለቤተሰቡ መስጠት ቢፈልግ ሊያሳውቃት ይገባል። እኩል ሐቅ ነው ያላቸው በዚህ ላይ። እሺ ከዝሙት እስከተጠበቀች ድረስ ችግር የለውም፣ አትጠይቅበትም። ወንድም ልጅ እንደዛው ለሚመጠነኝ ሰው አላገኘሁም ብላ ስለቆየች አላህ ለምን ቆየሽ ብሎ አይቀጣትም። ነገር ግን ተወዳጁ ምንድን ነው ከተባለ ቶሎ በጊዜ ማግባት ነው። ወደ መጥፎ ነገር ሰይጣን እንትን ሳይላቸው የዛኔ ቶሎ ማግባቱ የተወደደ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አልዐጀለቱ ሚነ ሸይጣን ኢላ ፊ ኸምሳ አልአወል ተዝዊጅ አልቢክር ወተሽይዕ አልጀናኢስ ወኢክራም አልደይፍ ወገይሪሃ። ነቢያችን ሰለላሁ ዐለይሂ ወሰለም እንደዚያ ብለዋል። እና ስለዚህ ራሷን እስከጠበቀች ድረስ ከመጥፎ ነገር የራስ የሚስማማኝ እና ለእኔ ብቁ የሆነ ሰው አልመጣም እና ብላ በመቆየቷ እንደ ወንጀለኛ አትቆጠርም። እሺ ባሏን ሳታስፈቅድ ማለት ቤተሰቧ ታማ ወይ የሆነ ችግር ተፈጥሮ ባልዮ ወደ ቤተሰብሽ ቤት አትድረሺ አትሂጂ ብሎ ከከለከላትና እሷ ደግሞ አሁን ቤተሰቧን መጠየቅ ፈልጋ እዛ ቦታ ላይ እሱን ትእዛዝ ጥሳ ብትገኝ አላህ ፊት ትቀጣለች፣ ትጠየቃለች። ባል ሚስቱን ከቤተሰቦቿ ጋር ሄዳ እንዳትጠይቅ ምናምን መከልከል አይችልም። አስለም በመሰረቱ ማለት ነው መከልከል አይችልም። እንዳውም ሊያዛት ነው የሚገባው ዝምድና እንድትቀጥል። ሲለቱ ረሒም ምን አውጀብ ልዋጅባት፣ ዝምድናን መቀጠል በጣም ታላላቅ ከሚባሉ ግዴታ ተግባራቶች ነው። ዝምድና እንድትቀጥል ያዛት እንጂ የሚገባው ዝምድናውን እንድትቆርጥ የሚያዛት ከሆነ ይሄ ወንጀል ነው፣ አይቻልም። ዘመዶቿን እንዳትጠይቅ ማለት አይችልም። ምክንያት ካለ ያንን ምክንያት መሰረት አድርጎ እንግዲህ መመካከር ነው። እሺ ከቤተሰቧ ቤት መሄድ ትችላለች ወይ? አንድ ሴት ልጅ ተብዬ ነው የጠየኩ የነገሩኝ ያሉት ማለት ነው። በስነስርዓት አልጠየቅሽም ነው ያሉኝ። እሺ ካለ ታሳውቀው። ኒካህ አለና በመካከላቸው ዘው ብሎ ከቤት መውጣት ይሄ ተገቢ አይደለም። ነገር ግን ከሌለና እሱን ማግኘት ካልቻለች ችግር የለው። ቤተሰቧ ቅርብ ከሆኑ ሄዳ ደርሳ ጉዳይ ካላት ፈጽማ ብትመጣ ችግር አይኖረውም። ማስፈቀዱ ችግር አይኖረውም።